እዚህ ጋር እንችላለን እንደዚህ ከዚህ እንድልበት ቢሆን ልክ እንደገፍ ያስፈልገናል። ሰላም ጤና ይስጥልኝ። እንዴት ሰነበታችሁ? በያላችሁበት ሰላምታችን ይድረሳችሁ። ዛሬ ቅዳሜ ጁን 27 ቀን ነው። ይሄንን ስንቀርጽ እኔና ኤልያስ አወቀ አንባቢና አናባቢ ተገኝተናል። ስንት መጽሐፍ ናቸው ኤልያስ? ዛሬ 4 ናቸው። አንድ ለመንገድ የሚል ለታሪክ ግብአት በተክለማርያም መንግስቱ የተጻፈ ነው። ተክለማርያም መንግስቱ በኢትዮጵያ ቢወት ጀምሮ ከደርግ ጋር አብረው ይሰሩ፣ በኋላም የአሰብ አስተዳደር ኢሰፓ አንደኛ ጸሐፊ፣ ኢህአዴግ ሲገባ የደቡብ ወሎ አንደኛ የኢሰፓ ጸሐፊ የነበሩ ናቸው። ብዙ መረጃዎች አሉት። ይሄን እናየዋለን። ሌላው በድጋሚ የባሻይ ወጎች ከረማታ እናየዋለን። ተስፋዬ በጣም ኢንትረስቲንግ ሰው ነው። ላመሰግነው ፈልጋለሁ። ለታላቁ የጨርቆስ ሰው ልጅ ሊያሳወቀ ብሎ ፈርሞ ከስልኩ ጋር ለባሪያው ሰጥቶልኛል። ተስፋዬ በጣም አመሰግናለሁ። ይሄ እንግዲህ የጨርቆስ ሰብረት ነው፣ ደርሶኛል። ሌላው እንዶድ አንድ ነጭ ጥላሸት የሚል አስተናኞቹ መኮንን ሞገሴና በረከት ተስፋዬ ከበደ፣ አርታይ ሰብነማ ግርማው ይላል። ጠቅጠቅ ያለ መጽሐፍ ነው። ወደ 345 ነው። ግን እባካችሁ ወጣቶች መጽሐፍ ስትጽፉ አታድቅቁት። ይሄ ፎንቱ በጣም የደቀቀ ነው። አሁን ለምሳሌ ተመልከተው፣ የስፔስ ችግር ነው እንዳይባል ብክነት አለ፣ የገጽ ብክነት አለ። ዩቲላይዝድ የሆነ ስፔስ በጣም ብዙ አለው። ደቃቅ ነው። አሁን በአንድ ገጽ ላይ ይሄ ተጽፎ ፐብሊሽንግ ኤጀንሲ ስለሌለ ሁሉ ሰው በፈለገበት መስመር ነው የሚጽፈው። እዚህ ሀገር የሚታተሙ መጽሐፍቶች ብዙ እንግሊዘኛ መጽሐፍ የምታነቡ ኢትዮጵያውያን ወገኖቻችን እንደው ምን አለ ሁሉ ነገር ከፈረንጅ ይወሰዳል ባይባልም እንደው ስታንዳርድ ነገር ይወጣ። ልክ ነው። አሁን ይሄ ሲሪየስ የሆነ መጽሐፍ ነው። ብዙ ጊዜ ልናነብ የምንችለው ከ45 ዓመት በላይ ወይ ከ40 በላይ ያለ ነው በተፈጥሮ አለ። አሁን በጣም ደቆ በማግኒፋየር ማንበብ የለብኝም መጽሐፍ ብዬ ነው የማስበው። ከዚህ በፊት አጋጥሞናል። ቤተ ማርያም ተሾመ የሚል ጠያይ መላእክት የሚል ጥሩ መጽሐፍ ነው። ግን በጣም ተጨንቀ እንዲህ እያልክ እድሜያችንን ባካችሁ ግምት ውስጥ ከተቱት ስትጽፉልን ለአይንም ጥሩ አይደለም። ፊደሉ ጎላ ማለት አለበት። ይሄ ለምሳሌ ጥሩ ነው፣ ደቃቅ ነው ቢሆንም ይሄ በጣም የተሻለ ነው። ይሄ ደግሞ በጣም የተለየ ነው። የጋሻ በራ በጣም ሰፋፊ ነው፣ ጥሩ ነው። እና ይሄንንም ግምት ውስጥ ከተቱት። አንድ ጓደኛዬ ጋር ስንነጋገር የገጽ ብዛት እንዳይኖርባቸው ለወጪ ነው አለኝ። እና ብክነቱ ይብሳል። አሁን እዚህ ላይ ለምሳሌ ይሄንን ነገር አድቀቀ ይሄን ያክል ስፔስ መተው ምንም አይደለም ወይ ለሌላ ነገር። እና ግምት ውስጥ ብትከቱት ጥሩ ነው። ሁለት ይሄንን አስተያየት ለመስጠት ነው። አስተያየት ከነሳ አይቀር ምናልባት አሁን እናንሳው የኃይለ ገሪማስ በኋላ ላይ ለብቻና የጠቅላይ ሚኒስትር የጸሐፊ ትእዛዝ ጠቅላይ ሚኒስትር አክሊሉ ሀብተወልድን በሚመለከት አንድ ሰው ላንተ ልኮልን ነበር። ጀንትልማን የሰማዕቱ የአቡነ ቅዱስ ጴጥሮስ ቤተክርስቲያን ኢትዮጵያ ኦርቶዶክስ አላነጸችም፣ በስሙም ጽላት አልቀረጸችም የሚል አስተያየት ሰጥቼ ነበር። አንድ ሰው ፍቼ ከተማ ላይ ጽላት ተሰርቷል አለ በ2022 ላይ ቤተክርስቲያን። በ2022 ላይ ምናልባት በጣም የማከብረው ጋዜጠኛ እሸቴ አሰፋ የጻፈው ዜና ስለሆነ ነው ያመንኩት። እና ያቀረበበት መንገድ አለ። ምንድነው በ2022 ላይ የቀረበ ነገር ይመስለኛል። ብዙ አቡነ ጴጥሮስ በፋሺስት ጣሊያን ሰማዕትነት የቀረቡበት ብሎ ሸገር ያቀረበው ነገር አለ። በፍቼ ከተማ በቅዱስ ሲኖዶስ ተወስኖ ጽላት ተቀርጾላቸዋል ይላል። ይሄንንም እንግዲህ ስትመለከተው አንድ ደግሞ ሐራ ተዋህዶ ነገር የሚል ሐራ ቤተክርስቲያን የሚል ዛሬ ሐምሌ 22 2012 የአቡነ ጴጥሮስ ቤተክርስቲያን ሰላሌ ፍቼ ሰማዕቱ አቡነ ጴጥሮስ ቤተክርስቲያንና የመታሰቢያ ሐውልት ይህን ይመስላል በሚል በስዕል ታግዞ የቀረበ ነገር አለ። ትክክል ነው። ይሄንን እንድታዩት ነው። ሁለተኛ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ዌብሳይቱ የቤተ ክህነት አይሰራም። እንደዚህ አይነት ኦፊሻል የሆኑ ምንጮችን 6 ዓመቱ ነው። እኛ እዚህ ዓመት እንግዲህ ብዙ ለቆየ ሰው ይሄ ኢንፎርሜሽን የለም። የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን 35000 ቤተክርስቲያን አላት ይላሉ። ከዚህ በፊት ማህበረ ቅዱሳን አንድ የሰራው ኢንዴክስ አይነት እንደ ዳይሬክተሪ አይነት ነገር ነበር፣ እዛ ላይ የለም። ለሬፈረንስ በጣም ችግር ነው። ስለዚህ ምናልባት አርታዩና የዚህ መጽሐፍ ጸሐፊ ዶክተር ሰላማዊ ታደሰ እንደዚህ አዲስ ነገር ሲገጥማቸው በብዙ ፓርት ላይ ፉትኖትድ ሆኖ የሄደ ቢሆን ጥሩ ነበር የሚል አስተያየት አለ። ለማንኛውም ፕሮግራማችንን ተመልክተው ፍቼ ከተማ የሰማዕቱ የቅዱስ ጴጥሮስ ቤተክርስቲያን መታነጹን ነግረውናል። ይሄ እንግዲህ የቤተ ክህነትም ላይ የማህበረ ቅዱሳን ዌብሳይትም ላይ አላገኘሁትም። ምናልባት እንግዲህ በዞን ኦር በክልሉ ባለ
ሀገረ ስብከት ተደርጎ እንደሆነ አላውቅም። ይሄን የመሰለ ነገር ከነበረ አንድ ቦታ ላይ ብቻ አይደለም የሚሆነው፣ ቀኑን መታሰብ አለበት። ሐምሌ 22 ለ23 አጥቢያ ነው አቡነ ጴጥሮስ የተረሸኑት፣ በጣሊያን የተረሸኑት 22 ለ23። አሁን እዚህ ደጃችሁ ቤት ሰፈር በኋላ ኢትዮጵያ ትቅደም ትምህርት ቤት አድርገውት ነበር። የድሮ እስር ቤት ማለት ነው፣ ዋናው ከርቸሌ ሳይሆን እዛ ነበር። እና ያው ብዙ ታሪክ እዛ ነበር። ከዛ ነው የወጡት። ያ እኛ ቅርስ መሆን አልነበረባቸው ነበር። እኛ በኋላ እንዲያውም ደርግ ዘጋው። 9ኛ ክፍል በ69 ዓመተ ምህረት እዛ ተመደብን። ከ1 እስከ 8 ነበር፣ ዘግተውት ገባን። የድሮ እስር ቤት ነበር። ምን ነው እንዲያውም ያበሽኩን ነበር። የጨርቆስ ልጆች እዚህ ሲመደቡ ድርዮች ስለሆናችሁ እዛ ወህኒ ቤት ውስጥ ተመደባችሁ አይነት ነገር። ግን አንድ አመት ከሄደ በኋላ ወደ 10ኛ ወር ላይ ተበተኑ በምትመርጡት ትምህርት ቤት በየአቅራቢያችሁ ብለው በተኑትና የደጃዝማች ፀሐዩን ቅስላሴ ቤት ወደ ዳዊት ዮሐንስ እዚህ ምንድነው ወደ ቀጨኔ ሜጃ አዲሱ ገበያ መንገድ ላይ ችሎት የሚባል ሰፈር እዛ ጋር ሆነ። እና እንግዲህ እንዲህ አይነት ነገሮች ቢጠቀሱ ጥሩ ነው። በተለይ እንዲህ ሲሆን አሁን ብዙ የመረጃ ብክለት ስላለ የሚመጡትን ነገሮች አጥርቶ የመሄዱ ነገር ጥሩ ነገር ነው ብዬ አስባለሁ። ሌላው እንግዲህ ባለፈውም አንዳንድ ነገሮች አንስተን ነበር። ይሄ መጽሐፍ እንድትረዱልን የምንፈልገው ነገር ይሄ ሪቪው ፐርሰናል የሆነ ልክ ይሄ ቡና ስንጠጣ እንደምንጫወተው አይነት ነው። ሞር ኦፍ ሪቪው ሳይሆን የአማርኛ ወርድ እንግሊዝኛ ሪቪው ስንል ሰዎች እንደ ግምገማ ማድረግ እሱም ክሪቲክ ነው። ይሄ ግን የራሳችንን አመለካከት ልክ ያወራነውን ሪፍሌክት እንደማድረግ ነገር ነውና ጠቅላይ ሚኒስትር አክሊሉ ሀብተወልድ የሰሩትን ስራ የማናናቅ የማጣጣል ነገር አይደለም። የመጀመሪያው ነገር ብዙ ሰዎች እንደሱ ስላላችሁ ነው። ጠቅላይ ሚኒስትሩ የኤርትራ ታሪክ አምባሳደር ዘውዴ ረታን ታሪክ ማንበብ ይበልጣል። ትልቅ ስራ ሰርተዋል። በሁለተኛ ዓለም ጦርነት ላይ የሰሩት ስራ እጅግ በጣም የሚያስመሰግናቸው፣ በከፍተኛ ደረጃ ኢትዮጵያ ዛሬ ላሉት የዩናይትድ ኔሽንስ ድርጅቶች መስራች ፈራሚ አባል እንድትሆን ያደርጓት። ላስት ታይም አንቶኒዮ ጉተሬዝ የ87ኛ ዓመት በዓል ሲከበር አዲስ አበባ መጥተው ነበር እና የመጀመሪያ መስራች ሀገር ስለነበረች ይሄ ነገር እንዲደረግ ዛሬ ጋምቤላ በኢትዮጵያ ውስጥ እንዲሆን፣ ኦጋዴን በኢትዮጵያ ውስጥ እንዲሆን በሁለተኛው ዓለም ጦርነት ላይ ብዙ ድንቅ ነገሮች ሰርተዋል። ይሄንን ነገር ኤርትራም ራሷ እኮ ኢትዮጵያ ከኤርትራ ጋር አብቶን ፌዴሬሽኑም ትልቅ አስተዋጽኦ ያደረጉ ናቸው። በ19 ዓመታቸው ጄኔቫ በቃ ዴሊጌት ሆነው እንደ ዲፕሎማት ሆነው ነገር መስራት አለ። ይሄ በጣም ትልቅ ነገር ነው። ይሄንን የማናናቅ ሁኔታ አይደለም። ኢን ዘ ሚን ታይም ግን ሌሎች የተለያየ ደግሞ ናሬቲቭ አለ። ስለሳቸው በተለይ ከተመለሱ በኋላ አስካቢዎቱ ድረስ በነበሩት ዓመታት በጠቅላይ ሚኒስትርነት ባገለገሉበት ጊዜ ድክመት ነበረባቸው የሚጽፉ ሰዎች አሉ። ሞሮፍ የነዛን ጸሐፊዎች አስተያየት ሌላ እይታ የማሳየት ነው እንጂ ሌላ ነገር አይደለም። ሳይድ ይዘን አይደለም። የመጀመሪያው ነገር ይሄ ነው። ግን አስተያየት ሰጥተው እንደዛ የሚለው አስተያየት ለኔ አሁን ልክ በግል ሁሉ በግል ብዙ ሰዎች እንዲያውም ከተቻላችሁ አስተያየት ለኔ ወይም ለጀንትልማን በግል መላክ ሳይሆን እዛው ኮሜንቱ ላይ ጻፉት። ምክንያቱም ሌላ ሰው አንብቦት አስተያየት ሊሰጥ እኛም ማን መልሶ ቢኖር ርምትን ቢኖር እንዲሁ አሞንግ አወር ቪውወርስ ያለ ፕላትፎርም ለኛም ጥሩ ነው። ለእንትኑ ለዚህ ለቪው አልጎሪዝም ለእንትኑ ለዩቲዩብ ራሱ አልጎሪዝም አይ ቲንክ አስተያየቶች በጣም ኢምፖርታንት ናቸው። ይሄ ሪአክሽንስ ላይክ ሼር ማድረግ ሰብስክራይብ ጥሩ ነው ሲሉ ሰምቻለሁ። ስለዚህ እዛው ላይ ብታደርጉልን ቆንጆ ነው በጣም እንኳን እንደ መማማሪያ ቢሆን አፓርት ፍሮም ዚ አልጎሪዝም ምናምንም እሱም አንድ ነገር ነው ያልከው፣ ግን አብሮ የሚያቀርብበት ነገር ቢኖር ጥሩ ነው እዛው ላይ ብታደርጉት። ሌላ አንድ በጣም የገረመኝ ነገር ጀንትልማን ጠቅላይ ሚኒስትር አክሊሉ ሀብተወልድ ወደ ኢትዮጵያ ከተመለሱ ወደ ኢትዮጵያ ተመልሰው ውጭ ጉዳይ ሚኒስቴር ሆነው የዚህ የጦር ካሳ በሚጠየቅበት ጊዜ ኢትዮጵያ በ5 ዓመት ጦርነት 5% ኦፍ ኢትስ ፖፑሌሽን ነው ያለቀው። ኢዝ ናት ጆኪንግ 10 ምናምን ሚሊዮን ከሚሆን ውስጥ አንፎርቹኔትሊ የኢትዮጵያ መንግስት ግን ያቀረበው ክሌም 875,000 ሰው ሞቶብኛል የሚል ነው። ይሄ ቁጥር ለምንድን ነው በዚህ ደረጃ አንሶ የቀረበው? ጃንሆይ እዚህ ኢትዮጵያ ውስጥ በጊዜው የነበሩትን ጣሊያኖች በቀል እንዳይወሰድባቸው እርምጃ እንደማይወሰድ አስተካክለው ገምተው ቁጥሩን መቀነስ ለምንድን ነው ያስፈለገው? ሁለት የኢንደሚኒቲ አልዋንስ ሲያገኙ የቆቃም ሲሰራ የጣሊያን መንግስት ጋር ክርክር ነበረው። በነቀልቤሳ ነገ ጊዜ 180 ሰው ገላላ ያለ አግባብ 140 ነው የገደልኩት በሚመስል አይነት ክርክር ነውና ምናልባት ጠቅላይ ሚኒስትሩ ከፍተኛ አስተዋጽኦ አድርገው የነዚህ የሞቱ ኢትዮጵያውያን ቁጥር በትክክለኛ ተጠቅሶ ቢያንስ ካሳ እንኳን ባናገኝበት በዛ በታሪክ ደረጃ ተመዝግቦ እንዲቀመጥ እንዳይሆን ለምንድን ነው ያልሰሩት የሚል ጥያቄ ለማንሳት ያስፈልጋል ብዬ ገምታለሁ። የመጀመሪያው ፓርቲ ይሄ ነው። ሁለተኛው ጠቅላይ ሚኒስትሩ ኢትዮጵያ ውስጥ ከመጡ በኋላ የኢትዮጵያ ተክለ ጻድቅ መኩሪያ እንደሚሏቸው አብዛኞቹን የኢትዮጵያ ግዛቶች አያውቋቸውም፣ ተዘዋውረውም አይተው አያውቁም።
ጀበኛ እርበን ናቸው። ሲቪላይዝድ ጀንትልማን አዲስ አበባ ቁጭ ብለው ለረፍት ቢሾፍቱ ከዛ አሁን ከአቶ ኢንጂነር ኃይሉ ሻውል ቤት ጎን ነበር መኖሪያ ቤታቸው። ከዛ ከ6 ኪሎ ከልዩ ፍርድ ቤት አንተ ትምህርት ቤት ወደ ታች ይመጣሉ። እኚህ ሰው ይሄንን ያደረጉትን ነገር ምንድነው ብለን እንድናይ ያስፈልጋል። በዛ ላይ እቺ ልጅ የመጀመሪያዋ ነች አትቀጥቅጧት የሚል ነገር የመቀጥቀጥና የማቀፍና የመንቀፍ ጉዳይ አይደለም። ሰርታለች። አዎ አይ በቃ ብዙ ሰዎች አሁን ያለኝ ሳነሳ አንዱ እንኳንስ እንደኛ አይነት ሪቪው ቅኝት አይደለም ሪፍሌክሽን አይደለም ሂስም እንኳን ቢሆን ያስፈልጋል። እንኳን ኮንስትራክቲቭ ዲስትራክቲቭም ክሪቲሲዝም ቢሆን ከዛ ይገኝበታል። መሻሻል የሚችለው ነገሮች ታርመው ተስተካክለው ሊሄዱ የሚችሉት ነገር ይሄ ነው። አንዳንዶቹን ደግሞ ለሁለተኛ እትም ከታተመ መጽሐፉን ኮንሲደር ሊደረግ የሚችል ዘኒ ፎርወርድ ማንንም አልቀጠቀጥም። ቢያንስ በዚህ ይሄን ከጀመረ ጊዜ ጀምሮ የቀጠቀጥከው ምናልባት አንተ እንትን ህወሓትን ቀጥቀጣዋል እንዴ? ምናልባት ጻድቃን ቀጥቀጣዋል። ምናልባት እሱ መጽሐፉ ነው ተናገረ። አክቹአሊ እንደም ዘራይት ወርድ ሁሉ ቀጥቀጣዋል ነገር ሳይሆን ሆነ ያለበት አሁን ብዙዎች ይወል ጻድቃን የጻፈው ነገር አለ። እና የትግራይ ጦርነት ከፌደራል መንግስት ጋር የነበረ ጦርነት ነው። የአማራ ሊቃንና ኤርትራ ነገር ማለት ናቸው መተው ያሉት የጻፈው ነገር ነው። ስለመገንጠልም እንዴት ትግራይ ራሱን የቻለች አገር እንደምትሆን እንደ ጽፎታል አደባባይ። ስለዚህ በሱ ላይ ባስተያየት እችን ልጅ ግን አላስታውስም እኔ በጥንቃቄ ነገር ፍቅረኛ ነው እንደውም ቀስ ብለህ ምንድን ነው እንደዚህ አይነት ነገር እንዴ? አንደኛ ነገር ምን መሰለህ እንትን አስተፋብኝ የጸሐፊ ትእዛዝ አክሊሉ ሀብተወልድ ኮንትሮቨርሻል ሰው ናቸው። ወደ ሀገር ከመጡ በኋላ ማንም ስራቸውን አያውቅም። የተማሪው እንቅስቃሴ ያው እንደማንኛውም የፊውዳሉ መንግስት ጠቅላይ ሚኒስቴር ይቃወማቸው ነበር። እኚህ ሰው እንግዲህ ብዙ ነገሮች ሰርተዋል። በተለይ የኤርትራ ፌዴሬሽንን በሚመለከት ያው ያሉትን አስተዋጽኦ እናውቀዋለን። ከዛ በኋላ ግን በተሰሩት ነገሮች ላይ ጸሐፊ ትእዛዝ አክሊሉ ሀብተወልድ በጀትን በሚመለከት አሁን ከአምባሳደር ተክለጻድቅ መኩሪያ በጻፉት ላይ ከአቶ አበበ ረታ ከሌተና ጀነራል መርዕድ መንገሻ ጋር አክሊሉ አንተ እኮ ሆን ብለህ ትግራይ ህዝብ ትበድላለህ፣ ምንድነው የሰራኸው ነገር እና ለማት ሁሉ ሰው አትክልተኛ እዚህ ሹፌር ተላላኪ እንዲሆንልህ ትፈልጋለህ የሚል በጣም ኃይለኛ ኮንፍሮንቴሽናል የሆነ ነገር አለ። ይሄ ነገር ሪሊ መታየት መታሰብ ያለበት ነገር ነው። ሌላው ዮሐንስ ምስክር ወልደ ዮሐንስ የሚባል ግዛትና ግዞት በሚል ኦላና ዞገ በሚል በጻፈው መጽሐፍ ላይ ቁጭ ብለው ጀነራል ታደሰ ብሩን ከአክሊሉ ሀብተወልድ ጋራ መተው አንተ ይሄንን የኦሮሞ ህዝብ እንዳታስተምረው እና ወደ ኋላ 100 ዓመት ወደ ኋላ ማስቀረት አለብህ እና እንደ ሐይቅ ውቅያኖስ ሆኖ ይውጣል አለ። እኔ የአማራ መስያቸው ነው። ከዛ ውስኪ ጠጣ ሲለኝ የኦሮሞ እንደምመጠጣ መሰለኝ እና ጥዬ መድኃኒት ወስጃለሁ የኮሶ መድኃኒት ብዬ ወጣሁ ነገር የሚል መጽሐፍ እዛ ላይ ተጽፏል። በኋላ አቻሜለ ታምሩ ጋር ይሄን ነገር ስናወራ ይሄን ነገር ያለው በቃ በጭራሽ አላሉም እሳቸው። እንትራም እኮ አላሉም ማለት ቡልቻ ደመቅሳ ኦሮምኛ ነበር የሚያወሩት። እኔ አውቃቸዋለሁ እሳቸው በእውነት እንዲሚሉ አይምራሉ። ጀነራል ታደሰ ብሩ አቶ ቡልቻ ደመቅሳና ጠቅላይ ሚኒስትር አክሊሉ ሀብተወልድ ሲገናኙ የሚያወሩት በኦሮምኛ ነበር። ኢቭን አክሊሉ ሀብተወልድ ኦሮምኛ ነው። እንዲያውም አንድ ጊዜ ባለፈው ማንስተነዋል መሰለኝ ጃንሆይ ጋር ይመጡና የሀረር ገበሬዎች አቤቱታ እናቀርባለን ማን ይተረጉምልናል ብለው አስተርጓሚ ይመደብላቸዋል ብለው መጥተው አንድ የወለጋ ሰው ይተረጉማሉ። አይ ትርጉሙ ትክክል አይደለም ይላሉ። ኃይለ ሥላሴ ኦሮምኛና ፈረንሳይኛ አማርኛ ማዘርታንካቸው ነው ያፈርቻ ቋንቋቸው ነው። በኋላ ማን ያስተርጉም ሲል አክሊሉን ያስተረጉማሉ ብለው በበቂ ደረጃ አስተርጉመው የተተረጎመላቸው ሰዎች ቀዳማዊ ኃይለ ሥላሴ ጠቅላይ ሚኒስትር አክሊሉ ሀብተወልድ በነበራቸው የኦሮምኛ ብቃትና አዘ ሳይመንቴኒየስ ትራንስሌተር ይሄን ኢንተርፕሪተር ሆኖ በመስራታቸው አድንቀው የተለያዩበት ነገር አለ። ወለጌው ትርጉም አልሆነም እንትና ወለጋና ሐረርጌ የቋንቋ ልዩነት አለ። ሁለተኛ ለመተርጉም ደግሞ እንደምታውቀው ሁለቱንም ቋንቋ በብቃት በእኩል ማወቅ አለበት። አማርኛውንም ኦሮምኛውንም ማወቅ ያስፈልጋል። አንዱ ላይ አነስ የሚል ከሆነ ትርጉሙ ላይ ልክ ነው። ምክንያቱም ሎያል መሆን አለብህ ለተናጋሪው። ከሶርስ ቋንቋ ወደ ታርጌት ቋንቋ ስትለውጠው ሁለቱን በደንብ ማች ማድረግ ያለበት በትክክል ሚኒንግፉል መሆን አለበት። ይሄ አንድ ኢንትረስቲንግ ነገር ነው። ሌላው እንግዲህ ይሄ መጽሐፍ እኔ ያው ሮማንቲሳይዝ ሆኗል። በጣም ውዳሴ አክሊሉ ነው። ባህላችን በጣም ሞሮፍ አድናቆት ነው። ምክንያቱም ኢቭን ፕሮፌሰር መስፍንን የምታወቅስበት መንገድ ሁሉ ሲመጣ ምክንያቱም ምን አለበት ተማሪዎቹ አክሊሉን ተረዷቸው ቢሉ ባያስጮሁባቸው ነበር። ምን ማለት ነው? ያኔ ተፈነገላሉ አክሊሉ ፕሮፌሰር መስፍን አስጮሁባቸው ተማሪዎች
አዎ ምክንያቱም ያዛን ጊዜ የድርቁን ሁኔታ በሚመለከት አስተባብረዋል። እዛቸው ዶክተር አብርሃም ደሞዝ እና ፕሮፌሰር ጌታቸው ኃይሌ ሄደዋል መጥተው ኦፍኮርስ ጠቅላይ ሚኒስቴሩ እኮ ነው ተጠያቂ፣ ማን ተጠያቂ ይገባል። ከዛ በኋላ ጠቅላይ ሚኒስቴሩም ንጉሱም ተጠያቂ ናቸው። 200 ምናምን ሺህ ሰው ሞቶ እሳቸው ላደረጉት አስተዋጽኦ ሁለተኛ ዓለም ጦርነት ላይ አክሊሉን እንደው ትዝብት ላይ የሚጥል የሚያስጨንቃቸው የሚያስደነግጣቸው አስተያየት ይሰጣል ወይ ተብሎ መጠየቁ ከሞቱት የትግራይና በወሎ የነበሩ በተጎዱ 200 ምናምን ሺህ ወገኖቻችን በላይ የእሳቸው ስም ይበልጣል የሚል አንድምታ በዚህ ዘመን ነው እንደዛ። ኦፍኮርስ በዚህ ዘመን መሆኑ ይሄ መጽሐፍ የታተመው በ2018 ነው። አሁን አንድ ወር በፊት አንድ ወር ከምናምን ነው ይሄንን መጽሐፍ ስትጽፈው በጣም እርግጠኛ ነች። ምክንያቱም ስለወደደቻቸው አስተዋጽኦአቸው ትልቅ ነው ብላ ስለገመተች ሙሉ በኩል ያደረገቻቸው ምንም ነገር የማይሳሳቱ ስለዚህ ያንን ቲዮሪዋን ብቻ ሰፖርት የሚያደርግ ነገር ኤግዛክትሊ ነው ያመጣቸው። ሁለተኛ ተጠያቂ ናቸው፣ ጠቅላይ ሚኒስትር ናቸው። በቀጥታ ሄደው ማየት አለባቸው ፖለቲካሊ እንጂ በደንብ የወለጋ ጠቅላይ ግዛት እንደራሴ የነበሩ ደጃዝማች ወልደ ሰማያት ገብረወልድ ከሳቸው መጽሐፍ የተጠቀመች ይመስላል። እዛ ላይ ያሉ ምንጮች አሉ። አንዱም ደግሞ ችግሩ እንደ ዋቤ መጽሐፍት ልጠቅሳቸው ይገባ ነበር። አንድ ወዳጄ ጋር ኢንፎርማሊ ስናወራ ሂስቶሪካል ነው ብለው ለምን ትጠቅሳለች? የግድ መጥቀስ አለባት እንጂ ከየትኛው የታሪክ መጽሐፍ ወሰደችው? እንዴት ነው የወሰደችው? ለሷ በሚመች መንገድ ተርጉማ ወስደዋለች የሚሉት ነገሮች በእኔ አስተያየት አነጋጋሪ ናቸው። አንድም አከራካሪው ነገር የታሪካዊ ልቦለድ ነገር ይሄ ነው። ሁለተኛ የትም ሀገር ቢሆኑ ይወርዱ ነበር። እንኳን እሳቸው ኃይለ ሥላሴ እንኳን ተወኑ ስላቸው ዴሞክራቲክ በሆነ ስርዓት ውስጥ 200 ምናምን ሺህ ሰው አብይ ምቾረደ ሁሉ ሰው እየተገደለ ኦኬ በታሰሳት ዘ ዲፈረንት ስቶሪ ወደ መጽሐፉ ላይ ፎከስ ለማድረግ ከወለጋ ጠቅላይ ግዛት እንደራሴነት ያው ላስት ታይም አንስተነዋል። ሀገር ግዛት ሚኒስቴር ለአቶ ጌታሁን ተሰማ ተናገሩ። የካቢኔ አባል ናቸው። አክት ማድረግ ነበረባቸው። ሌላው ያስገረመኝ ነገር አክሊሉ በገነት የሚል የመጨረሻው መዝጊያ አለው እና አሁንች ዝም በለዚህ ድረስ ብታነባት ትገርማለች። ልጅቷ እንዴት እንዳወደሰቻቸው። አክሊሉ ነፍሱ ከስጋው ስትለይ ወደ ገነት አረገች። ገነት ለመግባትም ምንም ክርክር አልገጠማትም። አክሊሉ መጨረሻው ሰዓት ሲፈልገው የነበረውን የዋሃንን አምላክ ነፍሱ አገኘችው። እንዳልኩም ልቦለድ ነው። ልቦለድ ነው። መንግስተ ሰማያት ፖለቲከኛ መንግስተ ሰማያት አይገባም። ፈርስት ኦፍ ኦል አም ሶሪ አክሊሉ ሀብተወልድ በጣም እናደንቃቸዋለን፣ ግን መንግስተ ሰማያት ይገባሉ ሌላ ጉዳይ ነው። በረፍቷ ቢኮዝ ብዙ የሰው ህይወትን አፌክት የሚያደርግ ውሳኔ የሚወስን ባለስልጣን ማለት ነው። በረፍቷ በለምለም መስክ ማሰማራት እግዚአብሔርን ከማግኘትና ከማወቅ በሚገኘው የረፍት እርካታ ረካች። በረፍትና በጥሞናና የገነት ህይወቷን ስትመለከት አክሊሉ በልጅነቱ የቦረቀባት ኢትዮጵያ የክረምት ልምላሜዋ፣ የጽጌ ወቅት ጥቃቷ፣ የበጋው የወንዞቿ ጥራት፣ የበልግ እሸቷና ለሰው ህይወት ተስማሚ የሆነው አየሯ የገነት ምሳሌ እንደሆነ አየች። ክርስትና ሲነሳ መጀመሪያ የሰማው የካህኑ ቅዳሴ ከገነት የተቀዳ እንደነበር አረጋገጠች። አይ ቲንክ ፋንታሲውን ነው። አሁን ልጅቷ በጣም ለኢትዮጵያ ባደረገው አስተዋጽኦ ከገነት ውጭ የትም አይሄድም ነው። ልብ ወለድ ነው፣ ትችላለች። ፋንታሳይዝ ማድረግ፣ ሮማንቲሳይዝ ማድረግ እንዲያም ኢንፋቹዌሽን ነው የሚመስለኝ። ሳይል ኢንፋቹዌትድ ዊዝ ጠቅላይ ሚኒስትር አክሊሉ ሀብተወልድ። እኚህ ሰውዬ እንደ ማንኛውም ሰው ጠንካራ ጎን አላቸው፣ ደካማ ጎን አላቸው። በታሪክ የሚተቹበት የሚመሰገኑበት ነገር አለ። እንደዚህ አይነት ነገሮች ሲጻፉ ጥንቃቄ ያሻቸዋል የሚል ነገር አስባለሁ። በተለይ አሁን ወጣት ሆነ እና እስቲ ለምሳሌ በሌላ በኩል ደርግ አብሮ የቆየችውን እዚህ ድረስ በሌላ በኩል ደርግ አስሮ የያዛቸውን የቀድሞ ባለስልጣናት ውሳኔ እንዲሰጥ መርማሪ ኮሚሽን ይገፋፋ ነበር። የኮሚሽኑ አባላት ደርግ ስብሰባዎች ላይ የተገኙ ማብራሪያ ይሰጣሉ፣ የሚጠየቁትንም ጥያቄዎች ይመልሳሉ። በአንድ ስብሰባ ወቅት ደርጉ ኮሚሽኑ በፍጥነት ውሳኔ ለምን እንደማይሰጥ ሲጠይቅ ፕሮፌሰር መስፍን ወልደማርያም ይሄ የተለመደው ያኔ ገነት አየለ የሚያነሳቸው ማለት ነው። አይ ቲንክ ከዛ የወሰደችው ነገር ይመስለኛል። አብዮት በህግና በምርመራ አይደለም የሚመራው። እናንተ በአብዮታዊ መንገድ መወሰን ያሰባችሁት ነገር እኮ ነው በህግ እንድንወስንላችሁ የምትፈልጉት። ጠመንጃው ያለው በእጃችሁ ነው። እኛ ስራውን ለመጨረስ ብዙ ጊዜ ይፈጅብናል። ብንጨርስም ጥናቱን ለፍርድ ቤት እንልካለን እንጂ ፍርድ መስጠት አንችልም ብሎ ክፉ ምክሩን በመለገስ ጋኖቹ ሲሰበሩ ጋኔ መሆን እድሉን አመቻቹ። ደርጉ በዚህ ንግግር ተስፋ ቢቆርጥም ለይስሙላም ቢሆን ጥቅምት 7 1997 ዓ.ም መርማሪ ኮሚሽኑ ጥናቱን ሲጨርስ ፍርድ የሚሰጥ ልዩ የጦር ፍርድ ቤት አቋቋመ። ፕሮፌሰር መስፍንን ክፉ ምክር ሰጡ። እንግዲህ ይሄ አሁን የምትለው ቃል በቃል እንኳን ቢወሰድ እኮ ነሰርሊ ክፉ ምክር ተደርጎ ሊወሰድ የማይችል ነው። ፕሮፌሰር በረከት ሀብተ ስላሴ እና ፕሮፌሰር መስፍን ወልደማርያም ጠይቃቸዋል። ፕሮፌሰር በረከትን በዚህ ጉዳይ ተደጋጋሚ አንስቼዋለሁ። ልክ ነገር ነው የወሰንነው ነገር አላለቀም አሉ።
አላለቀም። የምርመራ ሂደቱ አላለቀም። አንደኛ ብዙ ነበሩ፣ በእያንዳንዱ ሰው ጋር የሚደረግ ነው። መንግስቱ የሚለው ምንድነው? ፕሮፌሰር በረከት ሀብተስላሴ ኤርትራዊ ስለሆነ ሻዕቢያ ስለሆነ የሚሰራውን ስለሚያውቅ በልቡ እንድንሳሳት ዴሊቨሪ ያደርገን። የገረመኝ ግን የመስፍን ነው እሱ በዚህ ደረጃ ላይ እንድንሄድ ያደርገው ነው። ይሄ ሌም ኤክስኪውዝ ነው። መጀመሪያ እነዚህም ባለውለታ ሰዎች ጥርጣሬ እንኳን ከነበራቸው እስኪሄድ ድረስ ይጠበቃል። ከአማን ጋራ ተጣልተዋል። እነዚህ ሰዎች ህዳር 14 ነው የሞቱት። ከእንትና ጋራ በ13 ሌሊት ተገድለዋል። አማን አለው። ከዛ በፊት መንግስቱም እየለመናቸው ነው። ከእንግሊዝ ሀገር ጠርቶ ዶክተር በረከትን ያመጣው ጀነራል አማን ናቸው። በዚህ ጉዳይ ላይ ቢያስበው እርዳኝ ብሎ ነው ይላል። እና በሪቪው እናደርጋለን። አሁን ይሄ ሶርደን ፔን የሚል ነገር አለው። መጽሐፍ ተተማለ ሰኞ ይመጣል። ሰኞ ይመጣል። ያው እንግዲህ የሬድሲ ፕሬስ የዶክተር ግርማም ይመጣል። እንደዚህ በተከታታይ አንዳንድ ነገር እንልበታለን። መንግስቱ ኃይለማርያም በጣም ውሸታም ነበሩ፣ የታወቀ ነው። ይህንን ቃል ወስዶ እንደ ግብአት ሊታይ ይችል ነበረ። የለም እነዚህ የደርግ ባለስልጣናት ኢትዮጵያ ውስጥ ስለነበረው የግፍ ስርዓት አስተዋጽኦ ነበራቸው። ሪዛይን ሊያደርጉ የሚችሉ በተለይ እንደሳቸው አይነት እንደ ጠቅላይ ሚኒስትር አክሊሉ አይነት ኮምፒተንት የሆኑ የሀገሪቷን ሁኔታ አጠቃላይ እያዩ ነው። ፕሮፌሰር መስፍን ግን ዘአዘር ኤንድ ነው ያዩት። ቀዳማዊ ኃይለሥላሴ ልካቸውን ያሳያቸው፣ ማንነታቸውን በተግባር ያሳየው ጠቅላይ ሚኒስትር አክሊሉ ሀብተወልድ ነው። እግዚአብሔር ይስጠው ይላል መክሸፍ እንደ ኢትዮጵያ ታሪክ ላይ። ምክንያቱም የመጀመሪያ ሪዚግኔሽን ዊዚስ ካቢኔት ያቀረቡት ጠቅላይ ሚኒስትር አክሊሉ ሀብተወልድ። ጃንሆይም ተቀበሉት። ሲቀበሉት ግን እሳቸው ተቀምጠው እነዛ ጠፍተው እሳቸው ይተርፋሉ ብሎ አስበው ነበር። ለልጃቸው የሰሰቱትን ስልጣን አክሊሉ አሳያቸው፣ ንቆተዋቸው ይላሉ። ለብቻ እሱም በነገር ላይ መክሸፍ እንደ ኢትዮጵያ ታሪክ ድጋሚ ተደጋግሞ መነመለስ ብዙ አዳዲስ ነገሮች ሰርተዋል። የኢትዮጵያ ሕዝብ ማድፈጥ ይችላል። እና እነዚህ ነገሮች በደንብ እንዴት አይተን እንደምንሄድ ነው እንመለስበታለን። አንብቡት፣ አክሊሉን በእውነት አንብቡት። ዶክተር ሰላማዊት ታደሰ ልትበረታች ይገባል። ከአሁኑ ወጣቶች እንግዲህ የዛሬ 87 ዓመት አክቲቭ የነበሩ ግለሰብ በኢትዮጵያ ታሪክ ሁነኛ አስተዋጽኦ ያላቸው በኤርትራ ፌዴሬሽን ላይ በመፍረሱም አንድ በማድረጉ ኦጋዴንና ጋምቤላ ያሉ አገሮችን ወደዚህ መመለሳቸው ትልቅ የኢትዮጵያ የታሪክ ባለውለታ ናቸው። አንቺም እንግዲህ ያው እጅሽን ከወለምታ ከቆርጥማትም ይሰውርሽ ይጠብቅልሽ። አንብቡት፣ አስተያየት ስጡበት። በተለያየ ሙያ የምትገኙ ሰዎች ኢንጆይ አድርጉት። ቀጥሎ ወደ ማን ነው የምንሄደው? ቀጥሎ ወደ ጨርቆስ ልጅ ተስፋዬ ሀብተማርያም የባሻዬ ውጎች ጋር እንሄዳለን። አብራችሁን ቆዩ።